ባጫ ደበሌ እንግዲህ ብዙዎች ብዙ ብለውለታል። አሁን በህይወት የሌለው ጋዜጠኛና ደራሲ ተስፋዬ ገብረአብ በጋዜጠኛው ማስታወሻ ላይ ስለ ባጫ ደበሌ የተናገረውን ሁሌ ማስታወሰው ነው። ባጫ ደበሌ ያው ከኪነት ቡድን ነው በአንድ ጊዜ ጀነራል የሆነውና ዋናነት ውስጡ ነፍሱ ጥሪ የምታደርግለት ለውዝዋዜና ለዳንሰኝነት እንጂ እንደዚህ የፖለቲካ ጉዳዮች ላይ ጠንከር ያሉ የፖለቲካ ሀሳቦች ላይ ብዙም አይደለም የሚል አስተያየት ይሰጡበታል። ጌታቸው ረዳ ስለሱ ብዙ ብሏል። ኪነተኛ ነው፣ እሱ ዳንሰኛ ነው፣ ጫካ እያለ የተናገረውን አስታውሳለሁ። ለማንኛውም ባጫ ደበሌ እንደ ልቡ ነው። አብይ አህመድ ይለቋል እንደፈለገ እንዲናገርም። ልክ እንደ ሽመልስ አብዲሳ ባጫ ደበሌንም የፈለግከው ተናገር የሚልበት ሁኔታ እንዳለ ነው። ብዙ ቃለ መጠይቆችን አስገራሚ ነገሮችን ሲያነሳ እንደነበረ የምናስታውሰው ነው። እስቲ በድጋሚ እንስማው። የቢቢሲ ፕሮግራም ማስታወቂያ ነው፣ እንስማው። ግልጽ የሆነ ነገር ልንገርህ። 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መቶ አይዙ ፋኖውን ኦላ አይመጡም። በጭራሽ ምንና አይመጡም። ካፓሲቲም የላቸውም። መጥቶም የሚያደርጉት ነገር የለም። ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር። በቃ ገንዘብ ከፈለጉ ከመንግስት ጋር ተደራድሮ ይስጣቸው። መንግስት ገንዘብ ከሆነ የሚፈልጉት፣ አለበለዚያ የህዝብ ጥያቄ መመለስ ከሆነ የህዝቡ ተውኝ ያለ እኮ በምርጫው ይተውት፣ ሰላም እናምጣ። ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም። መስመር በመስመር እያንዳንዱን እንመልከተው። 3-4 ነገሮችን ልናነሳለት እንችላለን። ሙሉ ቃለ መጠይቅ ሲቀርብ ደግሞ ከእንደገና ዳግም እንወያያለን። የአብይ አህመድ ቤት እንዴት እየተናወጠ እንዳለ፣ የአብይ አህመድ ፍርሃት በምን ያህል ሽቅብ እንደወጣ የምናይበት ቃለ መጠይቅ ነው። እውነት ለመናገር ይህንን እንዴት አድርገው የብልጽግና ሰዎች እንደፈቀዱለት ለባጫ ደበሌ አላውቅም። ለማንኛውም 4 ኪሎ ክፍት እንኳን ቢሆን መጥተው ምንም ሊያደርጉ አይችሉም። ፋኖም በላቸው ኦላንም በለው ምንም ሊያደርጉ አይችሉም ነው። እንግዲህ አብይ አህመድም ገብቶ እኮ ሀገር እየመራው ነው ብሏል። እንኳን አይደለም እነሱ የህዝብ ዓላማ ያነገቡ በተለያየ ፖለቲካዊ ተልኮች የታነጹ ኃይሎች ይቅርና አብይ አህመድ ግራ የገባው መደመር የሚል የእብድ ፖለቲካ ይዞ የመጣ ሰው እንኳን ቤተ መንግስት ገብቶ ይኸው 8 ዓመት ቆይቷል። አብይ አህመድ ምን እንደፈለገ ምን እንደሚፈልግ ከዚህ በፊት የተለያዩ የኦሮሞ ፖለቲከኞች የአብይ አህመድን አካሄድ በመንቀፍ የወጡ እንደነ ዶክተር ሚልኬሳ ሚዳጋ እንደነ ታዬ ደንዳ ሌሎችም እነ ጀዋርን ጨምሮ ስለ አብይ አህመድ ምንድነው የሚፈልገው? ምንድነው ማምጣት የሚፈልገው? እሱ ከቤተ መንግስት ሊወጣ የሚችለው ሲሞት ብቻ እንደሆነ ከዛ በመለስ ያለ ኢትዮጵያ የምትጠፋ ከሆነ አማራም ከኦሮሞ ትግራይ ከአማራ ትግራይ ከኦሮሞ መጨራረስ ካለባቸውም አብይ አህመድ ምንም አይኑን ሳያሽ ያ ነገር እንዲፈጸም ሊያደርግ እንደሚችል ነግረውናል። አሁን የባጫ ደበሌ ቃለ መጠይቅ የሚነግረን ያንን ነው። እንጨራረሳለን። ምን ማለት ነው? እንጨራረሳለን እንዳልከው የቢቢሲ አማርኛ ለምን ይሄንን ቃለ መጠይቅ በዚህ ቶን በዚህ አገላለጽ ይሄ በጣም የእልቂት ጥሪ ነው ለምን እንዲተላለፍ አደረገ? እንግዲህ የራሳቸውን ኤዲቶሪያል ፖሊሲ ፈትሸው ነገሩን ማብራሪያ ሊሰጡበት ይችላል። ያስተላለፈው ግን ምንድነው? ሆዱ ውስጥ ያለውን ነገር ብልጽግና ጓዳ ያለውን ነገር ነው የነገረን። ደግሞ ዝግጅትም አለ። አዲስ አበባ ዙሪያ እያሰለጠኑ ነው። አዲስ አበባ ዙሪያ የአዲስ አበባን ህዝብ ነገ ከነገ ወዲያ ጭዳ ለማድረግ የተለያዩ ኃይሎችን ስም ሰጥተው ገዳ ኮማንዶም በለው ጋቸና ሲርና ብዙ ስያሜ የተሰጡት የአብይ አህመድ የአፋኝና የገዳይ መዋቅሮች አሉ። እነሱ በከፍተኛ ቁጥር ተዘጋጅተዋል። የኦሮሞያ ልዩ ኃይል ከመከላከያ ባልተናነሰ የታጠቀበት ሁኔታ ነው ያለው። ስለዚህ እንጨራረሳለን ሲል ቃላት ለማሳመር ወይም ደግሞ እንደው አፉ እንዳመጣለት ተናገረ ብለንም ልንወስድ አንችልም። የሆነ ነገርማ አለ። የሆነ ነገር የታሰበ አለ። ለኢትዮጵያ የተደገሰ እልቂት አለ። እሱ ላይ ነው ትኩረት መደረግ ያለበት። ሌላ የተናገረውን ለማጣጣል ቢመጡም ቤተ መንግስቱ ክፍት ቢሆንም መግባት አይችሉም። እሱ ፋኖንም ሆነ ሌሎች ኃይሎችን ለማሳነስና ለማጣጣል የተጠቀመበት ነው። እንደዚሁም ከገንዘብ ጋርም አያይዞ ገንዘብ እንሰጣቸዋለን ያለውን ያቋል። ሆዱ ምን እንደሚያስብ ሆዱ ውስጥ ምን እንዳለ እናቋለን። እኛም ከምንም በላይ የሚያሰጋን ግን እንዲንጨራረሳለን ያላት ቃል ዝም ብላ የተባለች አይደለችም። አብይ አህመድም ብሎታል፣ ብዙ ጊዜ ተናግሮታል። በድብቅም በኮሪደር ላይ
በሆኑ በተወሰኑ አካባቢዎች እንደዚሁ በስውር ስብሰባዎችም አብይ አህመድ ሆድ ውስጥ ያለውን የተናገረበትን ሰምተናል። አቶ ታዬ ደንዳ እኮ እስር ቤት የገባው ሌላ አይደለም፣ አብይ አህመድ ስለ አማራ ህዝብ ያቀደውን ስለተናገረም ነው። አማራን አጠፋለሁ ነው ያለው። አማራን አጠፋለሁ ያለበትን እኮ ይሄ ብቻ አይደለም። ለኛ ባልደረባ ለአበበ ገላው እኮ በሚቀጥሉት 1000 ዓመት አማራ ወደ ማዕከላዊ መንግስት አይመጣም፣ ይሄንን እርግጠኛ አደርጋለሁ ነው ያለው። አብይ አህመድ ይሄን ሲል እኮ ዝም ብሎ አይደለም፣ ብዙ ነገሮችንም እያደረገ ነው። ስለዚህ በቀላሉ የምናየው ጉዳይ አይደለም። የባጫ ደበሌ እንጨራረሳለን፣ በደንብ ይሰመርበት። እንጨራረሳለን የሚለው ዝም ብሎ የመጣ አይደለም። ስለዚህ የኢትዮጵያ ህዝብም ሆነ ዓለም አቀፉ ማህበረሰብ ስርዓቱ በመጨረሻው ሰዓት፣ አሁን የመጨረሻው ሰዓት እየመጣ ነው፣ ጀንበር እየጠለቀችበት ነው። ኢትዮጵያ ውስጥ እልቂት ሊያስተናግድ እንደሚችል ምንም ጥርጥር የለውምና ከዚህ አንፃር ነቅቶ መጠበቅና ቢያንስ ሙሉ በሙሉ ማስቀረት እንኳን ባንችል የተወሰኑ ጉዳቶችንና የተወሰኑ ነገሮችን ከወዲሁ መታደግ የምንችል ከሆነ መዘጋጀት ያለብን ጊዜ ላይ እንገኛለን ለማለት ነው። ከአብይ አህመድ የተለየ አብይ አህመድን በተወሰነ ደረጃ አንዳንድ ፕሮቶኮሎችን ለመጠበቅ ሞክሯል። ባጫ ደበሌ ግን ያንን አልጠበቀም። በጓዳ ሚንሾኳሾኩትን አውጥቶ የዘረገፈልን። እስቲ ወደ አብይ አህመድ ቃለ መጠይቅ እንምጣ። አብይ አህመድ እንግዲህ በአማራ ክልል ያንን ቃለ መጠይቅ ሰጠ። እውነት ለመናገር የከሸፈ ቃለ መጠይቅ ነው። ዳግመ ኦሮማራ ጥሪ አድርጎ ነበረ፣ ከሽፏል። ከጎኑ ኦሮሞም አማራም አልተሰለፈም። በሚያስገርም ሁኔታ ኦሮሞም አማራም ለአብይ አህመድ ጥሪ ምላሽ አልሰጠም። አሁን ደግሞ ወደ ኦሮሞ መጣና የሆኑ መርዞችን መርጨት ፈለገ። አሁንም በማስታወቂያ ደረጃ ነው ያየነው። በተወሰነ ደረጃ እስቲ እንነጋገርበት። ምን አይነት ቃለ መጠይቅ ነው? ምንድን ነው የፈለገው? ይሄ በተለያዩ የኦሮሞ ፓስተሮች በተለያዩ የኦሮሞ ግራ የገባቸውና ምንም ነገር የማያውቁ ስልጣን እጃችን ገባ ብለው አፋቸው እንዳመጣ የሚናገሩ አንዳንድ ፖለቲከኞች የሚናገሩትን አብይ አህመድ ዛሬ መጣና ማረጋገጫ ሰጠን። ከኒማጅን ባጫኑ ሻቢያን ሲያስፈራራ እጅ ወደ ላይ ብሎ በሰኞ ዕለት ከሌሊቱ 9 ሰዓት ዝናብ እየዘነበ የማረኩት ሰው ሀባቦ ብሎ ሙዚቃ አስተምረውት ዳንስ አስተምረውት የመጣበት ማህበረሰብ ሙዚቃ አስተዋውቃለሁ ብሎ ሀባቦ ብሎ ምርጥ ዜማ ተሰጥቶት ግጥም ገጥሞ እና ወፍጮ ቤት የወፍጮ ቤት ምንድን ነው የሚባለው? ወፍጮ ቤት ጠብጣቢት ይባላል በትግርኛ። ዱቄት የምትመታ እንትኑ ማለት ነው። የሚያዝ ባላ ጨርቁን የምትመታ እሱ ነበር ወፍጮ ቤት የሚሰራ። ወፍጮ ቤት እንደ ወይ ጠብጣቢት ሴት ከሆነ ጠብጣቢት ወይ ጠብጣቢ ይባላል። ይሄ ጨርቁ የሚመታ ወፍጮ ቤት ማለት ነው። ከዚህ ሁሉ ጀግና ተብሎ አምባሳደር ተብሎ ናይሮቢ የተቀመጠ ሰውዬ እኛ የኤርትራ ድንበር ኤርትራ መንግስት የሚባል አይኖርም ይላል። ይሄው ምን ማለት ነው? እናሸንፋለንና ኤርትራ እናፈርሳታለን። እነ ጻድቃን የሚናገሩት ነው። ጻድቃን ሄደን በዚህ በኩል ጌታቸው እንዳለው ሰበር አድርገን ዝም ብሎ መንዳት ነው እንዳለው ማለት ነው። ከአድበራህ ራማ አካባቢ መንዳት ነው ያለው ሰውዬ ማለት ነው። እነሱ ያው ለሉዓላዊነት የሚባል ነገር አለ። ሉዓላዊነት የሚባል ምንድን ነው? ሉዓላዊነት ማለት ይሄ ክብር ማለት ነው። ባጫ ደበሌ እያስፈራራ ያለው ይሄን መንግስት ነው። ባጫን የማረከ ፕላስ አሁን በሀገር የሚታወቅ ከሀገራት ጋር ከትራምፕ ጋር ደብዳቤ የሚላላክ መንግስት ነው። ኤርትራ የምትባል አትኖርም፣ ትግራይ የሚባል አይኖርም፣ ሱዳን የሚባል አይኖርም፣ እንበታትነዋለን የሚለው እኔ ያሳዝነኛል። እነዚህ ሰዎች በጫዋቻ ስትሆን ሀገሪቷ ዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም። ይሄን መታወቅ አለበት። ሶ ጂኦግራፊውም ይቀየራል። ፎር ዛት ማተር መንግስቶች ይቀየራሉ፣ ጂኦግራፊውም ይቀየራል። ዝም ብሎ አይነት አይደለም፣ በቀጠናው ማለት ነው። ለምሳሌ ያክል በኢትዮጵያና በኤርትራ መካከል ያለው ዲማርኬሽን የለም እኮ። እሱም ራሱ ሌላ ችግር ይፈጥራል። በኋላ ሌላ ችግር ይፈጥራል። ይሄ ይያዛል። የኤርትራ መንግስት አይኖርም። የኤርትራ መንግስት በማይኖርበት ጊዜ ምንድነው ሊመጣ የሚችል? አይኖርም። አዎ አይኖርም። በራሱ ይጠፋል። አይኖርም። ጦርነት አይደለም እንዴ? አሁን እኮ ጦርነት በሚሆንበት ጊዜ ሎክ ደጀንና ፍሮንት የሚባል ነገር የለም። በዚህ ዘመን የሚፈጠር ጦርነት ደጀንና ግንባር የሚባል የለውም። ሁሉም ግንባር ናቸው። ይሄ ማለት ምንድን ነው? አስመራና በባድመ አካባቢ ያለው ግንባር አስመራ ደጀን ሆኖ ባድመ ግንባር ሊሆን አይችልም። ሁለቱም ግንባር ናቸው። ካርቱም ደጀን ሆኖ አልፋሻ ግንባር አይሆንም። ሁሉም አንድ ናቸው። ስለዚህ የሚሆነው ነገር ምንድነው?
መንግስታትም ይቀያየራሉ። ጂኦግራፊም የሆነ ያን የሚፈጠር ነገር ይኖራል። አሁን ይሄ እዚህ ይሆናል ይሄ እዚህ ይሆናል ብዬ ያን ማድረግ አይችልም። ነገር ግን ሪዛልቱ ይሄ ነው። ያ አሁን አምባሳደር ጀነራል ባጫ ደበሌ በጣም ሴናሪዎችን ያስቀመጠ ነው። ሴናሪዎችን ያስቀመጠ ሪዛልቱ በአንድ በኩል ኦፒዲኦ ይወድቃል እያለ ነው። በሌላ ቋንቋ በነገራችን ላይ እኛ እየወደቅን ነው እያለ ነው። ግን እሱ ምንድን ነው እያደረገ ያለው? ትግራይ እናሸንፋለን፣ አማራ እናሸንፋለን፣ ኦላ እናሸንፋለን፣ አፋሩም እናሸንፋለን፣ ኤርትራ እናሸንፋለን፣ ሱዳን እናሸንፋለን። እኛ ደግሞ 4 ኪሎ ያለው መንግስት ደግሞ ሱዳን አፍርሶ ሁሉንም ኤርትራ ጂኦግራፊ ሁሉ ይቀያየራል። ጂኦግራፊ ቀያየር ማለት አሰብ ወስደን ምጽዋ ወስደን ያችን ጭምር እናፈርሳታለን፣ አገር አልባ እናደርገዋለን። ኤርትራ ያለ መንግስት የሚባል ኤርትራ አይኖርም፣ ኤርትራ እንደ ኤርትራ አትኖርም ነው እያለን ያለው። ፈሪ ነው ይሄ ቋቋቃ። በሱ ቤት ኦፒዲዮ የት ነው ያለውት ብሎ ችግር ውስጥ ናቸው ያሉት እነሱ። የመሃይማን ስብስብ ነው። ተመርጠው 4 ኪሎ የገቡ ነው። ይሄ በኢህአዴግ ጊዜ አንጋፋ አምባሳደሮች ነበሩት። የኢትዮጵያ መንግስት ምራቅ ዋጥ ያደረጉ አምባሳደሮች ነበሩት፣ ትላልቆች። አብዛኞቹ ሚኒስትሪያል ፖዚሽን ከጨረሱ በኋላ ወደ ውጭ ማለት ያገለግላሉ። የኢትዮጵያ ነገር ፖሊሲና ስትራቴጂ ገብቷቸዋል የሚባሉ ሰዎች ወደ ውጭ ነበር የሚላኩት። ሀገራቸው ካገለገሉ በኋላ ወደ አምባሳደርነት ነው። ለምሳሌ አምባሳደር ስዩም መስፍን ወደ ቻይና ነው የተላኩ። አሁን ውጭ ጉዳይ ሚኒስትር የነበር ወደ ቻይና ሲላክ ዲሞሽን ነው አይደል? ዲሞሽን ነው ማለት ግን ምንድነው? ያኔ እንደ ዲሞሽን አይደለም የሚቆጠረው። ቻይና የሚያክል ከኢትዮጵያ ጋር የነበረው የኢንቨስትመንት ኮኔክሽን ትልቅ ነበርና ልጠቀም ብሎ ነው ቻይናን ኢንፍሉዌንስ ለማድረግ ትልቅ ቬተራን የሚባል ሲዝን እንዲሆነ ውጭ ጉዳይ ሚኒስትሯን የላከችው። እነ ግርማ ብሩ የመሳሰሉ ትልልቅ ሰዎች አሁን ግርማ ብሩ አይደለም። አሁን ግርማ ብሩ ችግር የለውም። የእንግሊዝ ደሞዝ ምናምን እየተበላ ዝም ብሎ እዛ ተወሽቆ ያለው እና ስንት ወንጀል እየሰራ ያለው አይደለም። አማራን ከካሳንቺስ ጠራርገን አወጣ ነው ማሲንቆ ነው ያለው። ባለ ማሲንቆን ከካሳንቺስ ጠራርገን አወጣ ነው ብሎ የተኮፈሰ የሚናገር ሰው ያሁኑ አይደለም ነገራቸው። ለምን እንደተዘጋጁ ምን አይነት ግጥም እንደገጠም ምን አይነት ችግር ውስጥ እንደገባ በገንዘብ እንስጣችሁና አለ ኦፒዲዮ አይደል? ይሄ ማን ነው የሚባለው? ባጫ ያሁኑ በገንዘብ እንስጣችሁና ዘመነ ካሴ ገንዘብ እንስጥና ግባ አለው። ለማን ነው የሚሰጠው? ለዘመነ ነው ወይስ ለዘመነ አባት ተከበሩ አቶ ካሴ ወይስ ለእናቱ ወይስ ለወንድሙ ወይስ ለእህቱ ወይስ ለጎረቤቱ? ትላንት በድሮን ያጋያቸው፣ ትላንት በድሮን የገደልካቸው፣ ከነ ከብት ከነ እረኞቻቸው የገደልካቸው ለማን ነው ገንዘብ ካሳ የምትሰጠው? 4 ኪሎ እንዳትመጣ ብለህ እና ግባ ቢባል እንኳን ዘመነ ካሴ እንኳን አይመጣ ባለ። ዘመነ ካሴ አንተ ገብተህበት አብይ 7ኛ ክፍል ዝው ብሎ ገብቶ የገባበት እንኳን እሱ ኳሊፋይ ሆኖ አለማያ ዩኒቨርሲቲ ሰቃይ ሰውዬ ዘመነ ካሴ ነው የማይገባው። በዚህ ደረጃ ነው አሁን ትግላችሁ። ትላንት ከየት ወደ ተምዘግዝጎ እንደወረደ እነዚህ ኦፒዲዎችን ተመልክቷል። 99.9% ነግሬያቸው አለው። ጁንታ የሚባለው መሳሪያ ከውጭ ማስገባት አይችልም። ኢዝጎን ኢዝ ኦቨር የሚባል ቲፒኤልኤፍ ኦቨር ነው ሲል የነበረ የከተማ መደዴ ነው። አሁን መለመን የጀመረ ወደ ድርድር በገንዘብ እንደራደር እያለ ያለው ከየት ወዴት እንደወረዱ ተመልክቷቸው። የተሸነፈ ትውልድ ነው ይሄ። ቀብሩ አስረስማ ትላንት የገለጸዋል። ብልጽግና ሞቷል፣ ቀብር እየጠበቅ ነው። ቀብር ብቻ ነው የቀረው ሲል እነዚህ ቀብራቸው ብቻ ነው የሚጠብቁት። በገንዘብ ድርድር ዘመነ ካሴ ሊደራደር፣ ገመቹ ሊደራደር፣ ጀልመሮ ሊደራደር እንዴት ተብሎ እኛ በድንጋይ እኮ ነው ስልጣን እንዲሁ 4 ኪሎ ምናምን እያለ የሚዘፍነውና እኛ እኮ ከባህር ማዶ ያለው ከአባይ ማዶ ያለው ምናምን እያልክ የጎንደር ዝንጀሮ እያልክ የምትሳደብ እኮ አይደለም። የጎንደር ዝንጀሮ ባለ ጊዜ ነው የሚሉ ዘፋኞች ገንዘብ በጀት በጅተን ባለሀብቶች ስፖንሰር አድርጎ የተባለ ክሊፕ ምን የመሰለ ልብስ የተከበረ ልብስ አቀራብረ እያሰራ እያዘለልክ ወዳጅ አይደለም ስታፈራ የነበረው ወዳጅ አይደለም። ይሄ ጠላቶችን ነበር ስታሰባስበ ነበር።